የውስጡ እኛ ፈተና ባንሆንባት ጥሩ ነው ቤተክርስቲያን። እኛ ራሳችን አንድነታችን ቤተክርስቲያንን ለሌላ ነገር አሳልፈን እየሰጠን እኛ ተቺዎች፣ እኛ ሰዳቢ፣ እኛ ነቃፊ ቤተክርስቲያናችን ላይ የተሰራ አንድ ትልቅ ስራ አለ። ይሄንን ዛሬ እንድታውቁ ፈልጋለሁ። ምንድነው ካላችሁ ምዕመኑ አባት አልባ እንዲሆን ስራ እየተሰራ ምን አልባ እንዲሆን ካህናትን እንዲጠሉ አባቶችን እንዲጠቁ አባት የሌለው ቤተክርስቲያን አስባችኋታል? የሮማ ካቶሊክ ዛሬ ምን እንደደረሰች አባት አልባ እንድንሆን አባቶቻችን እንዳናምናቸው መምህረ ንስሐችን መተን ምክረ ካህን እንዳንቀበል የአባቶቻችን ኃጢአት እየገለጹ የሚነግሩ የሰሩትንም ያልሰሩትንም እያወጁልን ከአባቶቻችን እንድንሸሽ ተደርገናል። ስለዚህ ነገ ላይ እንዲህ አይነት ስራ የሚሰራው ተዋሕዶን ለማዳከም የጠላት ስራ ነውና አባቶቻችን ላይ የመጣውን ዘመቻ ሁላችሁም ኦርቶዶክሳውያን አባት ያስፈልገናል አያስፈልገንም? ያስፈልገናል አያስፈልገንም? እኔ እግዚአብሔር ይመስገን ንስሐ አልገባም። የሰማችሁ ደግሞ ለምን እንድላችሁ እንዳትጠይቁኝ አልናገር። ከኔ ጋር ናችሁ? እኔ በዓት የለኝም፣ ማገለግልበትም ደብር የለኝም። ሀገር ለሀገር ተንከራትቼ ነው ማገለግለው። ልጆቼን ልጎበኝ አልችልም። ንስሐ ስጠን የሚሉኝን የት አስቀምጬ ነው የምመክራቸው? ስለዚህ እኔው ራሴ አንድ ቀን ንስሐ ልገባ ስለምችል እኔ አንድ ቀን ልስተካከል ስለምችል ተስተካከሉ። እኛን አትዩ፣ እኛ ደካሞችን አትዩ። ከኔ ጋር ናችሁ አይደል? ስለዚህ ምዕመናን በድንግል ማርያም ይዣቸዋል። ዛሬ አባቶች ተጠልተዋል አይደል? አታስፈልጉንም የሚል መጥቷል። ዛሬ በመነኮሳት ይጣጅ ነገ ወደ ካህናቱ ይቀጥላል። መነኩሴ ምን ያደርግልናል? መነኩሴ ቤተክርስቲያን አገለገለ እንጂ ሱቅ ከፍቶ ሆቴል ከፍቶ ንግድ ጀመረ ይቀሩን እንጂ አሁን ራሴን ለማረም ምን የትኛው ደሞዝ ሊቀርብኝ ምን የሚከፈል ምን የሚቀርብን ነገር አለ? ምንም የለም። ብፁዕ ወቅዱስ አባታችን አቡነ ተክለ ሃይማኖት እኛ ግብፃውያንን አይደለም ምሳሌ የምናደርገው ኢትዮጵያውያንን ነው። እኛ የተክልዬ ልጆች ነን። እኛ የሀብትዬ ልጆች ነን። የሰማችሁ ነው። አቡነ ተክለ ሃይማኖት በባህት የኖሩበት ጊዜ አለ። አዎ ደግሞ ከባህታቸው ወጥተው ደግሞ ዞረው ተዟዙረው ወንጌል አገልግለዋል። ይካዳል? ይካዳል ወይ? አይካድም። በትግራይ ሄደዋል። በዚህ በወሎ መስመር ሄደዋል። በደቡብ ሄደዋል። አቡነ ተክለ ሃይማኖት በአራቱ አቅጣጫ ወንጌል ሰብከዋል። ሰማችሁኛ? ስለዚህ እኛ የተክለ ሃይማኖት ልጆች ወጥተን ብናገለግል ጥቅሙ ለእናንተ ነው፣ ጥቅሙ ለእኛ ነው። አዎ አንዳንድ ነገር ደካማ ነገር ሊታይብን ይችላል። በድካማችን የሚራራ ደግሞ ጌታ አለ። ዕብራውያን መልእክቱ ላይ ቅዱስ ጳውሎስ ነግሮናል። በምን የሚራራ? በምናችን የሚራራ? ኢየሱስ ክርስቶስ እኮ 40 ቀን ነው አይደል ገዳም የተቀመጠው? ከ40 ቀን በኋላ እኮ ወጥቷል ለማገልገል። ይኸው ራሳችሁን ብቻ ተመልከቱ፣ ነፍሳችሁን ተመልከቱ፣ ራሳችሁን አድኑ፣ ራሳችሁን ነፃ አውጡ፣ ለበጉኑ አለ። ታስተውላላችሁ። እያደረግነው ያለነው ነገር ልክ አይደለም። ደግሜ ልንገር፣ ሐዲዱን ስተናል። ኦርቶዶክሳውያን መቼ እንደሆነ አላውቅም፣ ከመስመር ወጥተናል። ሐዲዱን የሳተ ባቡር ወዴት እንደሚሄድ አይታወቅም። አቅጣጫችን ጥሩ ላይ አይደለም። እየሄድንበት ያለው መንገድ ቤተክርስቲያኒቷን ፍጹም የሚያስጠላ ቤተክርስቲያንን አደጋ ላይ የሚጥላት መንገድ ላይ ያለነው። የሚዲያ አጠቃቀማችሁ የተስተካከለ ይሁን። ስድቡ ሲመጣ ተሳዳቢዎችን በአግባቡ መቅጣት አትችሉ። እኛ አሁን በኢትዮጵያ ያለውን በቤተክርስቲያናችን ያለውን አንዳንድ ቪዲዮ ስንሰራ አንዳንድ ጠላቶች ተባብረው በአንድ ቀን ቪዲዮን ያስጠፉብናል። ኦርቶዶክሳውያን ግን ምቀኞች ስለሆነ እንማምላክ መደጋገፍ ስለማንት መጠላለፍ ላይ ነው እንጂ አንበሶች መደጋገፍ ላይ እኛ የለንበት። አብሮ ማደግ የሚባል ነገር የለንም። አያችሁ? ከዛ በኋላ እኛ አካውንታችንን ያዘጋሉ፣ ቪዲዮአችንን ያስጠፋሉ። ድምፅ እንኳን መሆን አልቻልን። አያችሁ? ነገስ በሌላ የሚደረገው በእናንተ ቢደረግ የዛ ሰዓት ነው የምትነቁት። ስለዚህ ምንድነው አርጎ ብላችሁ ተንበርከኩና ጸልዩ፣ አስተውሉ። ጠላት በዙሪያችን እንደሚውጠን ሊውጠን እንደፈለገ አንበሳ እያገሳን ያለው የሚተኛበት ጊዜ አይደለም። ራሳችንን እናዋርድ። ከኃጢአት ራሳችሁን ለዩ። ድንግል ማርያምን የምትወዳት ከሆነ
ክርስቶስን የምትወዱት ከሆነ የእግዚአብሔር ልጆች ከሆናችሁ በቃ ክርስቲያን ሊኖር እንደሚገባው ኑሩ። እስቲ በቃ ሕይወታችሁን አስተካክሉ ከእግዚአብሔር። ያለፈው ዘመናችን ይብቃል። ትልልቆቹን ላይ የተቀመጡትን እንክት አድርጋችሁ ትቆምሱ። አይ ድፍረታችን እንደው አቡነ ተክለ ሃይማኖት ጸሎት እንደው ይመልሰን በእውነት። ትልልቅ ሰዎች እኔ ስም አልጠራላችሁ ታውቃላችሁ። በየቲክቶክ ላይ አበሳ ብታሳይ ትናንትና አባቶቻችን እኛ አክብረን ያስከበርናቸው እኛ ነን አይደል? ሊቃነ ጳጳሳቱ ዛሬ እንዲህ እዚህ ግባ በማይባሉ ሰዎች ይውላችሁ ጳጳሱ ፓትርያርኩ አይቀር ማን አይቀር ሲሰደድ ታያላችሁ። ከዛስ እኛም ባለ ኮሜንት አይደል ከስር ገብተን አባቶችን ስንሰጥ ከዛስ ንስሐ ማን ጋር ነው የምትገቡት? ንገሩኝ እንጂ ፍርድ ቤት ነው ንስሐ የምትገቡት? ንገሩኝ በማርያም። እኛ እኮ ነን ማክበር ያለ እኛ ላከበርነው ሌሎች ቤተ እምነቶች ያከብሩልን አባቶቻችን። ንገሩኝ በማርያም። እንደው የፈለገ ነገር ይኑር የትኛውም ቅድስና ይኑር እንደው በእግዚአብሔር ፊት ከነሱ የተሰጠ ከነሱ የተሻለ ጽድቅ የለም። እርግጠኛ ነኝ እነሱ የደረሱበት ክብር ላይ ያልደረስን ደርሰናል። አቤት እግዚኦ! እኛ ቤት የሚያስለቅስ ታሪክ እያለ በሰው ቤት የምንስቅ ጀግኖች ነው አይደል? የእኛም ቤት አላስተካከልን ሰው ቤት ገብተን እየተከፈትን ያለን ሰዎች ነን። ወደ ርኩሰት መንደር እየሄደ ያስቸገረ እግራችን ሊታጠብ ያስፈልገዋል። የዝሙትና የዳንኪራን መንደር እየረገጠ ያለ እግራችን ሊታጠብ ያስፈልገዋል። እጆቻችን ሊታጠቡ ያስፈልገዋል። በደለኞች ናቸው፣ ጨካኞች ናቸው። ሰው ይገላሉ፣ የአመፅ ገንዘብ ይቀበላሉ፣ ጉቦ ይቀበላሉ፣ የሰው ኃጢአት ይጠቁማሉ። የወንድሞቻችንን በደል የምንገልጽበት ይሄ እጅ በእግዚአብሔር ፊት ንጹህ አይደለም። እግዚአብሔር ባዶ እጅ ይጠላል፣ ንጹህ እጅ ደግሞ ይወዳል። ዛሬ ዝቅ ማለትን ለምንድነው የጠላ ነው? ለምንድነው ውርደት መስሎ የታየን? ማነስ መስሎ ታይቶናል። የቤቱ አገልጋዮችም ዝቅ ማለት አልቻልንበትም። አውደ ምሕረት ላይ እንደምናወራው አይደለም ሕይወታችን። እግዚአብሔር ያውቀናል። ቃላት ደርድረን አማርኛችን ተስተካክሎ አሳምረን ስናወራ እኛ ያ ሕይወት እንደሌለን እንድታውቁልን የምንወድቅ ደካማ ስጋ ያለን ሰዎች እንደሆን እንድትረዱንም ጭምር ፈልጋለሁ። ግን አንድ ችግር አለ ምእመናን፣ ማጎንበስን ጠላን፣ ትህትና የለንም። ይሄውና ታች ያለው አገልጋይ ካህኑን አይታዘዘውም። የማይታዘዙ አገልጋዮች ዝቅ ማለትን የጣሉ የቤቱ አገልጋዮች ዛሬም ለኛ መዓት እንጂ ምህረት አላመጡልንም። እውነተኛው ብርሃን ክርስቶስ እንዲመጣላችሁ ትፈልጋላችሁ? ዝቅ በሉ፣ ጎንበስ በሉ፣ ታዘዙ። የሰማችሁ ነው። ለተሾማችሁበት መስሪያ ቤት ታማኙ ነው። ሀብታምን በገንዘቡ ብዛት አታገልግሉ፣ ድሃንም በድህነቱ ብዛት አትክፉት። መማለጃ አትቀበሉ፣ ጉቦ አትብሉ፣ ገንዘባችሁን ባራጣ አታበድሩ፣ አትብሉ። ዓለም እኮ ኪራይ ቤት ነው አይደለም? የሆነ ሰዓት የሁለታችን በነገራችን ላይ ብዙ ጊዜ እናገራለሁ። ተከራይ ተቀምጦ ያከራይ ሬሳ ይወጣል። እንዳደነቁት ደግሞ አከራዮች ተቀምጦ አልኩ። ተከራይ ተቀምጦ የማን ሬሳ ይወጣል አልኩ? ያከራይ። ስለዚህ ሁሉም ተከራይ መሆኑን ማስተዋል ያለበት ሁሉ ምንድነው? እስቲ ሁላችን ተከራይ ነን በሉ። ስለዚህ ቤት ባይኖራችሁ ትኖራላችሁ፣ ዘመድ ባይኖራችሁ ትኖራላችሁ፣ ደሞዝ ባይኖራችሁ ትኖራላችሁ፣ ዕውቀት ባይኖራችሁ ትኖራላችሁ። እና ማን ካለ ነው የምንኖረው ካላችሁ መድኃኒዓለም ካላችሁ ትኖራላችሁ። እሱ ካለን አንኖር። ማን ካለ ነው የምንኖረው? እግዚአብሔር ካለ እንኖራለን። የሚያኖር ዘመድ የለም አለ፣ የሚያኖር ስራ የለም አለ። ባላችሁን እንደ ቃሪያ የምታቃጥሉ እያንገሸገሻችሁ ሰክሮ እንዲመጣ የምታደርጉ ሰዎች አላችሁ ነው። በነገር አትውጉ፣ ተደማመጡ፣ ተቻቻሉ፣ በጠረጴዛ ዙሪያ አውሩ። የቤታችሁን ገመና ጎረቤት አይስማባችሁ። በሶሻል ሚዲያ የቤተ ክርስቲያን መምህራኖቻችን አባቶቻችን ቢያጠፉ እንኳን ስርዓት አላት ቤተ ክርስቲያን፣ ሕግ አላት ቤተ ክርስቲያን። ራሱን የቻለ ጉዳይ አለው። እኛ አይመለከተንም። ስለ ራሳችን ኃጢአት ነው የምናለቅሰው። ሊቃነ ጳጳሳትን የሚሳደቡ ሰዎች ሲመጡ ሪፖስት እያደረጋችሁ ኮሜንት እየጻፋችሁ እየተሳደባችሁ ያላችሁ ሰዎች ንስሐ ግቡ። ሊቃውንት ለአእምሮ ዋዘኞች ለጆሮ እግዚአብሔር ደግሞ ለልብ ይናገራል።
ሊቃውንት ለአእምሮ ከነገሩን ዋዘኞችም ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከአለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ የሚረባንንና የሚጠቅመንን የሚያስተምረን እግዚአብሔር በዚህ በተወደደ በመዳን ሰዓት በቃሉ መዶሻነት እየጠረበ ለሱ እንድንመቸው አድርጎ ጌታ መንፈስ ቅዱስ በቃሉ እየጠረበ አስተካክሎ ይስራል። የቅዱስ ዮሐንስ ወንጌል ምዕራፍ 13 ቁጥር 12 ላይ ያለውን መለኮታዊ ሐሳብ በማንሳት አብረን እንቆያለን። የትምህርታችን ርዕስ የሚሆነው ለበውክሙኑ ታስተውላላችሁን ይላል። እስቲ ከኔ ጋራ ታስተውላላችሁን በሉ። ድገሙልኝ። ታስተውላላችሁን? እግዚአብሔር ማስተዋል ለሁላችን ያድለን። ይህንን ቃል የተናገረው የክብር ባለቤት አካላዊ ቃል የድንግል ማርያም ልጅ ኢየሱስ ክርስቶስ የተናገረው ቃል ነው። ቃሉን ደግሞ ታስተውላላችሁን ብሎ ጥያቄ ምልክት ያለበትን የሕይወት ጥያቄ የጠየቃቸው ደግሞ ደቀ መዛሙርቱን ነው። ቅዱሳን የሚሆኑ ንጹሃን የሚሆኑ ደቀ መዛሙርቱን ኢየሱስ ክርስቶስ አምላክ ሆኖ ሳለ ጌታ ሆኖ ሳለ እነሱ የክርስቶስን እግር ሊያጥቡት የተገባ ሆኖ ሳለ ጎንበስ ብሎ የደቀ መዛሙርቱን እግር ለማጠብ ማበሻ ጨርቅ ወስዶ ወገቡን በጨርቅ ታጠበ። ደቀ መዛሙርቱ ሐሳብ አልሰጡም። ከሐዋርያት መካከል ሊቀ ሐዋርያት ቅዱስ ጴጥሮስ ግን እንዲህ አለ፣ ጌታ ሆይ የኔን እግር አንተ ልታጥብ አይገባህም፣ እግሬን ልታጥበኝ እኔ አልፈቅድም ብሎ ለክርስቶስ ይህንን ጥያቄ ያቀረበለት። አሁን እኔና እናንተ እግዚአብሔር በንስሐ እንዲያጥበን በደላችንን እንዲደመስስልን ኃጢአታችንን ይቅር እንዲለን ወደ ምሕረቱ አደባባይ የምሕረቱ ጥገኞች ስለሆንን ነው በዚህ አውደ ምሕረት ላይ የተሰበሰብነው ቃሉን የምንሰማው። ከቤታችን ወጥተን ከሥራ ወጥተን ወደዚህ የመጣነው የእግዚአብሔርን ምሕረት ስለተማመንን ነው። በእግዚአብሔር የምሕረት እጆች እንደተደገፍን ስለገባን ስለተረዳን ነው። ስለዚህ አሁን ልንታጠብ ነው የመጣነው። መታጠብ አለብን፣ መንጻት አለብን፣ ከኃጢአት ደዌ መላቀቅ አለብን። ግን ከደቀ መዛሙርቱ መካከል ጴጥሮስ ጌታ ሆይ እግሬን ልታጥበኝ አይገባም አለ። አንተ ማጎንበስ አይገባህም፣ አንተ ዝቅ ማለት አይገባህም አለ። ታውቃላችሁ ክርስቶስ ጎንበስ ማለቱ ብቻ አይደለም፣ በፍቅር እግራቸው ስር ተንበርክኮ ነበረ። እግራችሁን ስጡኝ ልጠባችሁ አለ። አዎ ዛሬ ኢትዮጵያውያን ኦርቶዶክሳውያን ሰውነታችን ሊታጠብ ያስፈልጋል። ወደ ርኩሰት መንደር እየሄደ ያስቸገረ እግራችን ሊታጠብ ያስፈልገዋል። የዝሙትና የዳንኪራን መንደር እየረገጠ ያለ እግራችን ሊታጠብ ያስፈልገዋል። እጆቻችን ሊታጠቡ ያስፈልገዋል። በደለኞች ናቸው፣ ጨካኞች ናቸው፣ ሰው ይገላሉ፣ የአመፅ ገንዘብ ይቀበላሉ፣ ጉቦ ይቀበላሉ፣ የሰው ኃጢአት ይጠቁማሉ። የወንድሞቻችንን በደል የምንገልጽበት ይሄ እጅ በእግዚአብሔር ፊት ንጹህ አይደለም። እግዚአብሔር ባዶ እጅ ይጠላል፣ ንጹህ እጅ ደግሞ ይወዳል። ምን ማለት ነው? እጆቻችን ሊነጹ ያስፈልገዋል፣ እግሮቻችንም እንደዛው። አሁን ይህንን ስላችሁ እግርና እጃችንን ብቻ አይደለም መላ ሰውነታችንን ልንታጠብና ከኃጢአት በሽታ ልንላቀቅ ያስፈልገናል። ጴጥሮስ እንዴት ታጥበኛለህ አንተ ጌታ ሆነ ሳለህ አለው። የትህትናና የአገልጋይነት ፍጹም ምሳሌ። በዚያ ዘመን እግር ማጠብ የቤቱ የመጨረሻ ዝቅተኛ ተብሎ የሚታሰብ ባሪያ ወይም አገልጋይ የሚያደርገው ተራ ስራ ነው። እንግዳ ከመጣ ቤታችሁ ልጆቻችሁን አይደለም እግር የምታሳጥቡት፣ ሰራተኞቻችሁን ነው። የአገልጋይነት ባሪያዎች ሊሰሩት የሚችሉትን ነገር ክርስቶስ እንዲህ አለ፣ ዝቅ አለና ሲያጥባቸው ባሪያ እኛ ባሪያዎችን አንተ ፈጣሪ ነህ፣ አንተ ጌታ ነህ፣ እኛ እንንበርከክ እንጂ
እኛ እንታዘዝ እንጂ እኛ ያንተን እግር እንጠብ እንጂ ጌታ ሆይ አይሆንም አታጥበኝም አለ። በዚህ ጥያቄ መካከል የክብር ባለቤት ክርስቶስ እኔ ካላጠብኩህ መንጻት አትችልም አለ። በቃ አሁን መንጻት ከፈለጋችሁ ወደሚያነጻችሁ ጌታ፣ ወደሚያጥበን ጌታ፣ ኃጢአትን ወደሚደመስሰው ጌታ፣ በደልን ይቅር ወደሚለው አምላክ በንስሐ መቅረብ ነው መፍትሄው። ጴጥሮስ እንግዲያውስ እግሬንና እጄን ብቻ አይደለም መላ ሰውነቴንም ጭምር አለው። ምንን አለው? እግሬንም አይደለም ካጠብከኝ ላይቀር እጄን አይደለም እግሬን ብቻ አይደለም መላ ሰውነቴን እጠበኝ አለ። አሁን ጌታ ያስተማረው ትህትናን ነው። ለዚህ ነው ያደረኩላችሁን የሰራውላችሁን ታስተውላላችሁ ያላቸው። እግራቸውን አጥቦ ከተነሳ በኋላ ነው ወከማው ግበሩ አላቸው። እንደዚሁ አድርጎ አምላክ ሆኜ ሳለው የባሪያውን የናንተን እግራችሁን ካጠብኩኝ እንደዚሁ በትህትና ዝቅ በሉ አለ። ዛሬ ዝቅ ማለትን ለምንድነው የጠላ ነው? ለምንድነው ውርደት መስሎ የታየን? ማነስ መስሎ ታይቶናል። የቤቱ አገልጋዮችም ዝቅ ማለት አልቻልንበትም። አውደ ምሕረት ላይ እንደምናወራው አይደለም ሕይወታችን። እግዚአብሔር ያውቀናል። ቃላት ደርድረን አማርኛችን ተስተካክሎ አሳምረን ስናወራ እኛ ያ ሕይወት እንደሌለን እንድታውቁልን የምንወድቅ ደካማ ስጋ ያለን ሰዎች እንደሆን እንድትረዱንም ጭምር ፈልጋለሁ። ግን አንድ ችግር አለ ምእመናን፣ እናንተ ጋር አይደለም። ኑ ስንላችሁ መታችኋል፣ ሂዱ ስንላችሁ ትሄዳላችሁ፣ ስጡ ስንላችሁ ትሰጣላችሁ። እናንተ እንኳን የኪሳችሁን ገንዘብ ይቅርና እናንተ ሕይወታችሁን ለእግዚአብሔር እንደምትሰጡ እተማመንባችኋለሁ። ነገር ግን እኛ ጋር ችግር አለ። ማጎንበስን ጠላን፣ ትህትና የለንም። ይሄውና ታች ያለው አገልጋይ ካህኑን አይታዘዘውም። የማይታዘዙ አገልጋዮች፣ ዝቅ ማለትን የጠሉ የቤቱ አገልጋዮች ዛሬም ለኛ መዓት እንጂ ምህረት አላመጡልንም። የታለ የትላንቱ ዕጣን የሚሸተው? ትላንትና ቤተክርስቲያን ቀድሰንም ማስቀድሰን ማይሌት ቆመን ከቤተ መቅደስ ስንወጣ በመንገድ ላይ ስናልፍ ልብሳችን ራሱ ዕጣን ይሸት ነበረ። የግብፅ ዕጣን አመጣን፣ የግሪክ ዕጣን አመጣን። መዓዛቸው በጣም ጠረናቸው መዓዛቸው ልዩ የሆኑ ውድ የሆኑ ሽቶችን አመጣን። ግን እኛ መዓዛ አጣን። መስዋዕትከ ወቁርባነከ ይሰመርኩ ለከ አለብን። ምንድነው ችግሩ? አለመታዘዝ። ምንድነው ችግሩ? የድፍረት አገልግሎት ለመድን፣ ቤተ መቅደሱን ተደፋፈርን። አያችሁ፣ ማህሌት ላይ ስንቆም፣ ቅኔ ማህሌት ላይ ስንቆም ማንን ነበር ማሰብ የነበረብን? ቅዳሴ ስንገባ ከምስጢራት ተሳትፎ በክርስቶስ በሚያስፈራው ዙፋኑ ፊት መቆም፣ በትህትና መቆም አልቻልንም። ደፋሮች ሆንን። ንጽህና የለንም፣ ቅድስና የለንም። ንስሐ ግቡ እንላችኋለን እንጂ እኛ የንስሐ ሕይወት የለንም። በዚህ የተነሳ እየተቀጣን ነው። ስለዚህ እኛንም እግዚአብሔር ያስተካክለን። እንደምናወራላችሁ እንድንኖር እግዚአብሔር እኛንም ይርዳን። በብሉይ ኪዳን የነበሩ ሕዝበ እስራኤል የተቀጡት ቤተ መቅደስ ውስጥ በነበረው ጥፋት ነው። አዎ እናገራለሁ፣ ከቤተ መንግስት እስከ ቤተ ክህነት እግዚአብሔር ክብር የለም፣ ርቋል። ሰው እግዚአብሔርን በአንደበቱ ያመልከዋል፣ ልቡ ግን ከእግዚአብሔር ርቋል። እናንተ ቤት የሚከፈተው መዝሙር መቼ ከ5 ሰዓት አለፈ? የእናንተ ቤት ክርስትና መቼ ግማሽ ቀን ውሎ? አንድ ቀን የማይውል ክርስትና፣ አንድ ቀን ሙሉ መዝሙር እኮ መስማት አትችሉም። ከ5 ሰዓት ከ6 ሰዓት በኋላ ምሳ ሰዓት የእናንተ ቤት መዝሙር ይቀየራል በዘፈን። ሌሊቱን ሙሉ አስረሽ ምጪው፣ ሌሊቱን ሙሉ ዳንስ ነው፣ ዳንኪራ ነው። ክርስቶስ ግን ጎንበስ ብሎ እግር ካጠበ በኋላ ምን አለ? ታስተውላላችሁ ያደረኩላችሁን። ለበውክሙኑ ታስተውላላችሁ። እናንተ ምእመናን ታስተውላላችሁ። አማኑኤል ጌታ ሲሆን አምላክ ሲሆን የባሪያውን የደቀ መዛሙርቱን እግር በማጠቡ ምክንያት ይህንን ብሏቸዋል። እኔ ይገርመኛል ይሄ ጌታ። አዎ ታስተውላላችሁ ብሏል። እስቲ እናስተውል። ምንድን እንዲያደረገልን? ያደረገልንን ብቻ ውለታውን አስበን ወደ ቤት እንሄዳለን። ውለታውን የማያስብ ሰው፣ የተደረገለትን የማያስብ ሰው ክርስቲያን አይባልም። ደቀ መዛሙርቱ የተደረገላቸውን እንደ ተራ ነገር እንዳይቆጥሩ ታስተውላላችሁ ያደረኩልትን። ጎንበስ ማለቴን አያችሁ፣ ዝቅ ማለቴን አያችሁ። ስለዚህ ዝቅ ማለት ማነስ አይደለም ማለት። ዝቅ ማለት መዋረድ አይደለም። አሳየና ክብር ክርስቶስ።
ጎንበስ ብሎ እነሱን ቀና አድርጓቸዋል። ዝቅ ብሎ እነሱን ከፍ አድርጓቸዋል። አዎ አያሳፍርም ዝቅ ማለት። ውርደት መስሎ እንዳይታየን አንኩራራ፣ ግድ የላችሁ እና ይገርማል። ምንድነው ያደረገልን የሚለውን እስቲ አንዳንዷን ቃል ከኔ ጋር እየጠራ እናያለን። ይገርመኛል። መድኃኔዓለም እንቅልፍን ለሰው እረፍት ፈጥሮ እንቅልፍ የማያውቀው አማኑኤል አስተውላችሁ ታውቃላችሁ? እንቅልፍ የተፈጠረው ለሰው ልጅ እረፍት ነው። እንቅልፍን ለሰው እረፍት ሰጥቶ እሱ ግን እንቅልፍ የለውም። ጌታ ያደረገልን ታስተውላላችሁ? በመኝታችሁ ላይ ቆሞ ትንፋሻችሁን ጭምር እያዳመጠ እንደሚቆጣጠራችሁ ታስተውላላችሁ? ድብቅ ጸሎታችሁ እንደሚሰማ ታስተውላላችሁ? አያችሁ? የበጎቹን ነፍስ ለመታደግ ነፍሱን የሰጠ እውነተኛ በግ፣ በጎቹን የሚሸከም በጎቹ የማይሸከሙት እረኛ፣ ለበጎቹ ታርዶ እንካችሁ ብሉኝና ዳኑ ብሎ ራሱን ቆርሶ ስጋውን ቆርሶ ደሙን አፍሶ ለበጎቹ መብል የሆነ መልካም እረኛ ታስተውሉታላችሁ? መድኃኔዓለም ቀራንዮ ላይ ያደረገውን ትዝ ይላችኋል? ለበውክሙኑ የተገረፈው ላንተ እንደሆነ፣ የደማው ላንቺ እንደሆነ፣ የቆሰለው ላንተ እንደሆነ፣ የደቀቀው የሕማም ሰው ደዌን የሚያውቅ የተባለው ክርስቶስ ለኛ እንደሆነ እናስተውላለን ወይ ምእመናን? ለበጎቹ ቤዛ ሆኖ የቆሰለ ደግሞ የበጎቹን ቁስል ያከመ መድኃኔዓለም እኮ ነው። ታስተውላላችሁ? እስቲ ምእመናን ለበጎቹ ቤዛ ሆኖ የቆሰለ በሉኝ። ተጣልተናል እንዴ? ተኳርፈናል ሳላቀው? ለበጎቹ ቤዛ ሆኖ የቆሰለ በሉ። የበጎቹንም ቁስል ያከመ መድኃኔዓለም ነው። ማን ነው? ይኸውላችሁ ራሱ ለመታረድ የመጣ አማናዊ በግ ነው። ለበጎቹ ቆስሎ የበጎቹን ቁስል ያከመ አማናዊ በግ ግን ክርስቶስ ነው። ሞትን አድራሻ አድርጎ የመጣ ያንተን ሞት ሊሞትልህ የመጣ ያንተን ሸክም ሊጋራ የመጣ ያንተን ኃጢአት ሊደመስስ የመጣ ከፍ ካለው ዙፋኑ ላይ ተዋርዶ ወደ ምድር የመጣ የባሪያውን መልክ የያዘ በትሕትና የተገለጠ በሥጋ ማርያም የተገለጠ በአይሁድ ዘንድ የተናቀ ያ ክርስቶስ ያደረገላችሁን ታስተውላላችሁ? ከበጎቹ ዋጋ ሳይቀበል ለበጎቹ ዋጋ የሚከፍል እረኛ ነው። ታስተውላላችሁ? ቢደገፉት የማይዝል ክንድ ያለው አማኑኤል ነው። እቅፉ ለበጎቹ የሚመች አማኑኤል ነው። ፍቅሩ ወረት የሌለበት አማኑኤል ነው። አምላክነቱ በይቅርታ የተሞላ አማኑኤል ነው። ክርስቶስ ነው። አባትነቱ በርኅራኄ የተሞላ ነው። ታስተውላላችሁ? ምእመናን እኛ ስንታመም እንደናንተ እኮ ጸበል አንልም። እኛ ስንታመም እኮ እንደናንተ እምነት አንልም። እናንተ ያላችሁን እምነት ያክል እኮ እኛ የለንም፣ እንወሻሻለን እንጂ። እናንተ እኮ የመጀመሪያም የመጨረሻችሁን እግዚአብሔር አድርጋችኋል። መድኃኒቱ ያለው በእጃችን፣ መድኃኒቱ ግን ርቆብናል ከእጃችን። ማስተዋል አልቻልንም። በቅርብ ቀን አብሬው ከዚህ በፊት ክፍለ ሀገር ያገለገልኩት ካህን ሆስፒታል ተኝቶ ስልክ ደወለልኝ። ከኔ ጋር ናችሁ? እግሬ ሊቆረጥ ነው አለኝ። ልጆቼን ማስተዳድረው እኔ ነኝ። ባለቤቴ ስራ የላትም። ቤተ ክርስቲያኑ የሰጠን ትንሽ ደሳሳ ቤት ውስጥ ነው የምንኖረው። እኔ ደግሞ ከአገልግሎት ከስራ ከተባረክ ልጆቼ ሜዳ ይበተናሉ። እግሬ ሊቆረጥ ነው። እንደው በሶሻል ሚዲያ ሰው ይሰማልና እንደው እግሬን ከመቆረጥ አድንልኝ ብሎ ነገረኝ። የሰማችሁ ነው። እና የተኙበት ሆስፒታል ሐዋሳ ነበረ። እግሬ ሊቆረጥ ነው የሚለው ነገር በጣም ውስጤን ጠዘጠዘኝ። ስልኩን ከዘጋው በኋላ ድጋሚ ደወልኩና እንዲህ ያልኩት፣ አንዳንድ ጊዜ መታከም ያለሌላቸው ሰዎች፣ የታመሙ ሰዎች ቤት ገብተን የመድኃኒት ማዕት አውርተንላቸው እንሄዳለን እንጂ መድኃኒት ገዝተንላቸው አንወጣም። የራበው ሰው ቤት ሄደን እንዲህ ያለውን ምግብ ብትበላ ብለን የምግብ ሜኖ ደርድረን አውርተንለት እንወጣለን እንጂ ምግብ ይዘንለት አንሄድም። በጣም ጨካኞች ነን። ለዛ አይደል እንዴ በመንገድ አላሳልፍም ብለው ቀሚሳችንን እየጎተቱ ልብሳችንን እየጎተቱ ሕፃናቱ ተርበው ደግሞ በዚህ አሽሽ ምንድነው ማስትሽ ባፍንጫቸው እየሳቡ ፊታቸው ከእድሜያቸው በላይ ገርጥቶ አረጋውያን የሚመስሉ ፊታቸው ላይ ታችሁ ታውቃላችሁ። ልብ ብላችሁ ሕፃናቱ ዳቦ ግዛልኝ ሲሉ
እኛ አሽሽ እንትን ቤንዚል መያዛቸውን ማስቲሽ መያዛቸውን ስለምናይ የራበው ሕፃን ልጅ ላይ ጨክነን አልፈን ግን ሌሊቱን ሙሉ በውስኪ ስንራጭ ምናደር ጨካኞች ነን። መድኃኒት መግዣ የማይቋረጥ መድኃኒት መግዣ መድኃኒቴ ከተቋረጠ ሞታለሁ በሞትና በሕይወት መካከል ብለው የመድኃኒት ማዘዣ ይዘው መጥተው እባካችሁ ብር አትስጡኝ ቢያንስ ፋርማሲ መድኃኒት ግዙልኝ ባልናቸው ገፍትረናቸው አልፈን ሌሊቱን ሙሉ በውስኪ የምንራጭ አዝማሪ የምንሸልም ትውልዶች አይደለንም ወይ? እና መቼም እኛ አባት በቃ አሳክመኝ ለህዝብ ንገርልኝ፣ በቃ ምዕመናኑ ይርዱኝ፣ እግሬን ከመቆረጥ ያድኑልኝ አሉ። ደወልኩ ድጋሚና አባቴ የት አካባቢ ነው ያሉት? እንዲህ ያለ ቦታ ላይ ግዴሎትም አብሮት ያለን ሰው ቤተክርስቲያን ከጽናው ላይም ቢሆን እምነት ይጠይቁ ያምጡና እግሮት ላይ ያደርጉት። ይሰማችሁ ነው? እግሮት ላይ ያደርጉት። እኔ ጉባኤ ሐዋሳን አልፌ እጃለሁ። ከዛ ጉባኤ ስመለስ እንገናኛለን። ከዛ በኋላ ለውጡን ሁኔታውን አይተን በአካል ቁጭ ብለን አውርተን ቪዲዮ ሰርቼ ደግሞ ለበጎ ለሚያደርጉ ሰዎች አደርስሎታለሁ አልኳቸው። እመኑኝ ኪዳነ ምሕረት ምስክር ናት። ቀኗ ስለሆነ መናገር ስላለብኝ ነው መነግራችሁ። ባልናገረው እሷ ያደረገችውን ውለታዋን ባንመሰክርላት ተደርጎልን ዝም ብንል ለኛ ይቀርብናል። ብንመሰክር ግን የምናገኘው ነገር ስላለ ነው። እና ይገርማችኋል፣ እኔ ቦረና አገልግሎት አገልግዬ ልክ ሐዋሳ መጣው። ከኔ ጋር የነበሩ አገልጋዮች ወደ አዲስ አበባ ሲመለሱ እኛን ካለ መጠየቅ ሄድኩኝ ደውዬ። አንድ ቀን ነፍሴ ከስጋዬ ልትለይ አደረች፣ እምነቱን የቀባው ቀን አሉኝ። እና ከዛስ በቃ ጮኩኝ። ሆስፒታል እግሬ ውስጥ ያለውን ፈሳሽ መጣችሁ አውጡልኝ፣ ፈሳሹ ይቀዳልኝ ብዬ ጮኩኝ። አይ ቆይ አይሆንም፣ ነገ ዋናዋ ዶክተር ትገባለች፣ እንደምንም ደሩ ብለው ማስታገሻ ሰጡኝ። ከዛ በኋላ በማግስቱ አብጦ የነበረው እግሬ እምነቱን የቀባውበት ቦታ ፈነዳና ነጫጭ ትሎች ከእግሬ ስር ይወጡ ነበራል። አሁን የህዳር ሚካኤል ቀን የህዳር ቅዱስ ሚካኤል ክብረ በዓል እኔ በዚህ በአርሲ ነበር ያሳለፍኩት እና የህዳር ሚካኤል ቀን ደውሎልኝ ያለቅሳል። እኔ ከጀርባ የማህሌት ድምፅ ይሰማኛል። ምን ሆናል ስለው ያ ሊቆረጥ የነበረውን እግሬን ኪዳነ ምሕረት አትርፋልኝ ቆሜ ማህሌት እያገለገልኩ ነው አለ። እግዚአብሔር እንዲህ አይነት ታሪክ ይሰራል። እናታችን ቅድስት ኪዳነ ምሕረት እንዲህ ታደርጋለች። ምናልባት እንደ ልባችሁ ወጣችሁ እንዳትገቡ የያዛችሁን እግራችሁን ከሆነ ኪዳነ ምሕረት ዛሬ እግራችሁን ትፍታላችሁ። ሰርታችሁ እንዳትጠቀሙ ጠላት ያሰረው እጃችሁን ከሆነ ኪዳነ ምሕረት ትፍታችሁ። ጥበቃው አስተማማኝ የሆነ እረኛ እኮ ነው መድኃኒዓለም። ታስተውላላችሁ? መድኃኒቱ እጃችን ላይ እኮ ነው። እኛ አባቶች ካህናት ይኸው የያዝነውን መስቀል እናንተን ያድናል እንላለን እንጂ እኛ እንድንበታለን አንልም። ምን እንደጋረደብን ሁሉ አላውቅም፣ ምን እንደሸፈነብን። መድኃኒቱ እጃችን ላይ ግን ተሰውሮብናል። እግዚአብሔር ከመድኃኒቱ ያገናኘን። በነገራችን ላይ ለበውክሙኑ ታስተውላላችሁን? ያደረግኩላችሁን ዝቅ ማለቴን በእናንተ ፊት ያሳየሁትን ትህትና ትመለከታላችሁን ብሎ ክርስቶስ ይሄን ቃል ሲናገራቸው ክርስቶስ በነገራችን ላይ ወደ ምድር ሲመጣ የምድር ሁሉ ደስታ ነበረ። እስቲ ክርስቶስ የምድር ሁሉ ደስታ ነው በሉ። ምድራችን በተለያየ ነገር ታዝናለች። ምድራችን ሐዘን ላይ ነው ያለችው። ግን ለምድራችን ይሄ በምድር የተገለጠው እውነተኛው ደስታ ክርስቶስ ለምድራችን ያስፈልጋታልና ነው። ማን ያስፈልጋታል ለምድራችን? ለምድራችን ማን ያስፈልጋታል? በነገራችን ላይ ክርስቶስ ቀኑ ሲመሽብን ይምጣልን። በተለይ ይሄ ያለንበት ጊዜ ምሽት ነው ምለው። ምሽት በሉ እስቲ። ምንድነው አልኳችሁ? ምሽት። ቀኑ እየመሸ ነው ያለው እና በዚህ ምሽት በተባለበት ሰዓት ላይ ክርስቶስ ለኔና ለናንተ ያስፈልገናል። አሁን ክርስቶስ በየትኛው ምሽታችሁ ላይ ቢመጣ ትፈልጋላችሁ? ቀኑ መሽቷል እያልኳችሁ ነው። ቀኑ እያጠረ ነው ብያችኋለሁ። ዘመናችን ከሸማኔ መወርወሪያ ይልቅ እየፈጠነ ነው ብያችኋለሁ። ግን በምሽታችሁ ላይ ምሽት የሌለበት እውነተኛው ብርሃን ክርስቶስ እንዲመጣላችሁ ትፈልጋላችሁ? ዝቅ በሉ፣ ጎንበስ በሉ፣ ታዘዙ። የሰማችሁ ነው።
ለተሾማችሁበት መስሪያ ቤት ታማኙ ነው። ሀብታምን በገንዘቡ ብዛት አታገልግሉ፣ ድሃንም በድህነቱ ብዛት አትክፉት። መማለጃ አትቀበሉ፣ ጉቦ አትብሉ፣ ገንዘባችሁን ባራጣ አታበድሩ፣ አትብሉ። ያልበላችሁን ያልሰበሰባችሁትን አትሰብስቡ። ከሁላችን ጋር አይሆን። ይህ ዓለም እንደው ጥሩን በልቶ ከገንዳም ላይ ለበላው ያልፋል። ዓለም ማለፏ አይቀርም። ይቀራል። ዓለም ማለፏ አይቀርም። እንኳንስ ለኛ ለምስኪኖቹ ለነጃን ወይ ማልፋለች። ጮማ ለሚቆረጥበት፣ ጠጅ ለሚጨለጥበት፣ በአበባ ምንጣፍ ላይ ተንደላቀው ሞት የለም የሌለ መስሏቸው 24 ሰዓት በዳንኪራ የሚያሳልፉት የቤተ መንግስቱን በር እያንኳኳ ሞት ይሏል። ማን ነው ታዲያ የሚያስፈልገን ካላችሁ የሞትን ድልድይ የሚሻገር ሀብታችን ክርስቶስ ነው። እስቲ ከኔ ጋር የሞትን ድልድይ በሉ። የሚሻገር ሀብት ኢየሱስ ክርስቶስ ነው። ስለዚህ እንደሚኖር እየሰራን እንደሚሞት የምንዘጋጀው የሞትን ድልድይ የምንሻገረው በኢየሱስ ክርስቶስ ስለሆነ ነው። ልክ እንደ ኢያሪኮ ሰዎች ሆነናል። በዚህ ዘመን የኢያሪኮ ሰዎች ኑሯቸው መልካም ነው። የኢያሪኮ ሰዎች ችግር የሚባል ነገር አይተው አያውቁም። አሁን እኮ በኢትዮጵያ በአንዳንድ አካባቢ ስትሄዱ ሆቴሉ ሞልቶ መቀመጫ ይዘው አስፋልት ዳር ላይ ስጋ እየቆረጡ ነው የምታዩት። የመጨረሻ ያለ በቃ ከሰማይ መና የወረደልን ያክል ነው የሚመስለው። ብዙ ወገኖች ግን እየተራቡ ነው። ወይ ገንዘቡ ከየት ነው የሚመጣው? የሚገርመኛል እኮ አንድ ሰው ምን ብሎኛል መሰላችሁ? ቢጠፋ ለእንጀራ ብር ይጠፋል እንጂ ለመጠጥ ብር አይጠፋም ብሎ። እውነት ነው አስብ፣ እውነት ነው አስብ። ወንድሜ ራበኝ ብለህ ቁርስ ማይገዛልህ ሰው እያለ ድራፍት የሚጋብዝ ነው አይደል? ጠጋ በሉለት ብሎ ወንበር ስቦ አስቀምጦ ሌሊቱን ሙሉ የሚያሰክር እሱ ነው። የኢያሪኮ ሰዎች የሚገርማችሁ እንኳን ሴቱ ወንዱ ምጥ መጣበት አንድ ቀን ዝም ብለው እየተቀማጠሉ ስጋቸውን እያሰቡ ጮማ እየቆረጡ ጠጅ እየጨለጡ ሲኖሩ አንድ ቀን እግዚአብሔር በእጁ አስገባቸው ይላል። በምኑ አስገባቸው? የሚጠጡትን ውሃቸውን መረዘባቸው ይላል የኢያሪኮ ሰዎች። ከዛ በኋላ ውሃቸው ሲመረዝ በዛ ዘመን የነበሩ ኬሚስቶች እኛ ውሃችን ክሎሪን ሌላ ነገር ጨምረን ነው አልመናከው አይደለም። እና እነዛ ዘመን የነበሩ ኬሚስቶች የእጽዋት ውጤት መድኃኒት አምጥተው ውሃ ውስጥ እየጨመሩ ውሃውን ለማከም ቢሞክሩ ያን ውሃ የጠጣ ሁሉ የጨነገፈበት፣ ጽንስ የያዙ ሴቶች ጽንሳቸው የተጨናገፈ፣ ያልወለዱ ሴቶች መካን የሆኑ ሕፃናት ሲጠጡ የሞቱ በውሃው ምክንያት ስደት መጣ። አሁን እንደጠገባችሁ ማትቀጥሉ ዛሬ ጮማ እየቆረጥን እንደቀጠልንማ አንቀጥልም። እንቀጥል ይመስላችኋል? ራሳችንን ብቻ እያሰባንማ አንቀጥልም። እና እግዚአብሔር ምን አደረገ? ውሃው መጣባቸው። ምን ያርጉ? ስደት መጣ። የሚያደርጉትን ሲያጡ በቀርሜሎስ ተራራ ላይ የነበረው የእግዚአብሔርን አገልጋይ የእግዚአብሔርን እንደራሴ ኤልሳዕን ሄዱና እንዲህ ያሉት፣ እኛ የኢያሪኮ ሰዎች ዛሬ እንደዚህ ብንለው ሴንሳል እኛ የኢትዮጵያ ሰዎች ኑሯችን መልካም ውሃችን መራራ፣ ኑሯችን መልካም ውሃችን መራራ ነው ማለት። ውሃችን መሮብናል። በገንዘባችን ምክንያት ውሃችን አልጣፈጠልንም። ውሃውን ስንጠጣ ደግሞ የሞትን ነው። ሕፃናት የሞቱ ነው። ነፍሰ ጡር ጽንሷ እየጨነገፈ ነው። በውሃው ምክንያት ስደት ሆኗል። ምን እናደርግ አሉ። ወደ መረረው ውሃ ዘንድ ነገ ቀጠሮ ያዙ፣ እንገናኛለን፣ ግን አዲስ ማሰሮ አምጡልኝ፣ በማሰሮ ውስጥም ጨው ጨምሩበት አላቸው። ምን ጨምሩበት? ምን ጨምሩበት? ጨው። ኑሮ ለመረረባችሁ ጨው የተባለው ክርስቶስ ነው። ኑሯችሁን የሚያጣፍጠው የማርያም ልጅ ክርስቶስ ነው። እና በቀጠሯቸው ሰዓት ማንም ያልተጠቀመበትን አዲስ ማሰሮ ይዘው ሄዱና አምጡ አላቸው። ተቀበላቸው። በአዲሱ ማሰሮ ውስጥ የገባውን ጨው ይዞ እንዲህ ያለው ውሃውን በእግዚአብሔር ስም ፈውሼሃለሁ። በማሰሮ ኑሯችንን የሚፈውስልን፣ ያልተፈወሰ ትዳር ውስጥ የምትኖሩ ትዳራችሁን የሚፈውስላችሁ በእግዚአብሔር ስም ፈውሼሃለሁ አለ። በማሰሮ ውስጥ የገባው ማን ነው? ጨው ነው። ማሰሮ አዲሲቷ ማሰሮ ድንግል ማርያም ናት። ማናት?
የእመቤታችን የድንግል ማርያም ምሳሌ ነው። ለጊዜው ይሄ ውሃ መሮባችኋል፣ ለፍጻሜው ግን የመረረውን ዓለም ሊያጣፍጥ ጨው የተባለው ኢየሱስ ክርስቶስ በማኅፀነ ድንግል ማርያም አድሮ 9 ወር ከ5 ቀን ሲፈጸም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ተወልዶ ዓለምን ወይም የዓለምን ምሬትነት ያጣፍጣል ሲላቸው ነው። በነገራችን ላይ ጨው መድኃኒት ነው። ጨው መድኃኒት ነው። ጨው ቁስል ላይ ቢያደርጉት ቁስልን ያደርጋል። የድሮ አባቶቻችን ቁስል ላይ ምን ይነሰንሳሉ? ጨው ይነሰንሳሉ። ጨው ምንድን ነው አልኳቸው? መድኃኒት ነው። ጨው የተባለው ክርስቶስ ምንድን ነው? መድኃኒት ነው። ያውም የዓለም ሁሉ ምንድን ነው? መድኃኒት። በአንደኛ ዮሐንስ ምዕራፍ 4 ቁጥር 14 ላይ እንዲህ ይላል፣ እኛም አይተናል እንመሰክራለን አባት ልጁን የዓለም መድኃኒት ሊሆን እንደላከው ይላል። የዓለም መድኃኒት ሊሆን ወደ ምድር የተላከ ዓለምን ሊያድን ዓለምን ከራሱ ጋር ሊያስታርቅ ደግሞ እኛን ወደ አባቱ መንግሥት ሊያቀርበን የመጣው ከሦስቱ አካላት አንዱ አካላዊ ቃል ኢየሱስ ክርስቶስ የዓለም መድኃኒት ነው። ክብርና ምስጋና ለስሙ ይሁን። የዓለም ሁሉ መድኃኒት ነው ክርስቶስ እና ጨው መድኃኒት ነው። በሁለተኛ ደረጃ ጨው በሁሉ ቦታ ይገኛል። እስቲ ጨው በሁሉ ቦታ ይገኛል። በነገራችን ላይ ጨውን ባለጠጎች ብቻ ቢያገኙት፣ ድሆች ጨውን ለማግኘት ቢቸገሩ፣ ስኳር ጣፋጭ ነው ግን ውድ ነው አይደል? ጨውስ ርካሽ ነው አይደል? ግን ጥቅሙ የስኳር ነው የጨው ነው የሚበልጠው? ንገሩኝ። ግድ የላችሁ እናቶቼ፣ እናንተ ዝም በሉ። የት ጨው ታውቃላችሁ? ገዝታችሁ ትሰጣላችሁ እንጂ ጥቅሙን የሚያውቁት እነሱ አይደል? ያ ወጥ የምታማስሉባትን ማመሲያ እጃችሁ ላይ እያጋደማችሁ 30 ጊዜ መከራ የምትበሉት የሰራችኋትን ጨው መጠናችሁ ታውቃላችሁ። ጎበዞች ናችሁ ማለት ነው። እና ጨው ምንድን ነው? የመጀመሪያው መድኃኒት ነው። ሁለተኛ በሁሉ ቦታ ንገሩኝ እንጂ ይገኛል። ያ ምን ማለት ነው? ክርስቶስ ለሁሉ የመጣ መድኃኒት፣ ሁሉ የሚያገኘው መድኃኒት መሆኑን ሲያሳይ ነው ጨው የተባለው። እያችሁ ጨው የተባለው መድኃኒት በማኅፀነ ድንግል ማርያም አድሮ ተወልዶ ወደ ዓለም የመጣው የዓለም ለዚህ እኮ ነው ነዋ በጎ ለእግዚአብሔር ዘያትት ኃጢአተ ዓለም ያለው ዮሐንስ። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ለመታረድ የመጣው አንዱ ፍሪዳ። በነገራችን ላይ በቀራንዮ ላይ የታረደው አንድ በግ ነው። ስንት በግ ነው? እስቲ አንድ በግ ነው በሉ። ስንት በግ ነው? አንድ በግ ነው። አንዱ በግ ነው። በዕለተ ዓርብ ፋሲካችን ክርስቶስ የታረደው አንድ በግ ነው። አንዱ በግ አንድ ጊዜ ታርዷል። ዓለም ሁሉ እስከ ፍጻሜ ሲበላው አያልቅም። አይገርም? ናው ተፈተተ ይላል። በየቀኑ በየጊዜው ትኩስ ሆኖ ስጋው ትኩስ ሆኖ ደግሞ በቀራንዮ እንደፈሰሰ በቀራንዮ ላይ እንደተቆረሰው አማናዊ ስጋ በየቀኑ ይህንን የክርስቶስን ስጋ እንበላለን አይደል? ሌሎቻችሁ የበይ ተመልካች የሆናችሁ ወደ ክርስቶስ ስጋና ደም እግዚአብሔር በጀነቱ ያቅርባችሁ። በምድር ላይ የተገለጠ ደስታ ነው። የኢያሪኮን ሰዎች ከዛሬ በኋላ መራራ አይሆንም አላቸው። ኢትዮጵያንም የመረረባትን ነገር ከዛሬ በኋላ መራራውን እግዚአብሔር ያርቅላት። በጣም ብዙ ነገር መሮናል፣ መሮብናል። በዛ በጣም ብዙ ነገር እያንገሸገሸን፣ ኑሮ ራሱ ያንገሸግሻል፣ ሰላም ማጣቱ ያንገሸግሻል፣ የምንሰማው ነገር ያንገሸግሻል። ግን የምንሰማውን ክፉ ነገር የምንሰማው መርዛማውን ነገር ሁሉ ከምድራችን ላይ ታርጎ መድኃኔዓለም ያንሳል። እስቲ አማኑኤል በሉ። በምድር የተገለጠ ደስታ በሀገራችን የሚገለጥልን ቤት ይገለጥልን። ይህ ደስታ እኮ ሳይገለጥ በፊት የምድራችን ታሪክ ሐዘንና ጨለማ ነበረ። ክርስቶስ ወደ ምድር ከመጣ በኋላ የምድራችን ሐዘን ተገፈፈ፣ የምድር ጨለማዋ ተገፈፈ። የሞታችን መውጊያ ደብራና ተወጥሮ እሱ የሞትን መውጊያ ዋናውን ገዳያችንን ገድሎ የዲያብሎስን ራስ ቀጥቅጦ ተይዘን የነበርንበትን እስራት ፈትቶ ወደ ክብራችን መልሶናል። ወደ ቅዱሱ ከተማ ቀላቅሎናል። ስለዚህ በምድራችን ላይ እንደ አማኑኤል ያለ ደስታ የለም። ለሀገራችን ይሄ ደስታ ያስፈልጋል። ህመምተኛዋን ምድራችንን ለመጀመሪያ ጊዜ መድኃኒት አግኝታ እንደተደሰተች ዛሬም በልጆቿ የታመመችዋን ኢትዮጵያ ይሄ ደስታ ይጎብኛት። አማኑኤል በሉ ከኔ ጋር። ኃጢአትን የሚደመስስ ነው። ድምፃችሁን ከፍ አድርጉ። አማኑኤል በሉ። ኃጢአትን የሚደመስስ ነው። ሙታንን የሚቀሰቅስ ነው። ለምጻምን የሚያነጻ ነው። ሽባውን የሚያራምድ ነው። እውር የሚያበራ ነው።
ስለዚህ ይሄ ተአምር የሚያደርገው ጌታ ተአምር ወደሚሰራባት ቅዱሳን ወደፈለቁባት ከተማ ድጋሚ መጥቶ እግዚአብሔር የኢትዮጵያን ታሪክ ይቀይርልን። እየተጣሉ እየተናከሱ እየተባሉ ያሉ ኢትዮጵያውያንን ወደ አንድነት ያምጣልን። የተጣሉትን እግዚአብሔር ያስታርቅልን። የተለያዩትን አንድ ያደርግልን። የተዘራብንን የጸብ ዘር አማኑኤል ያስወግድልን። አንድ ያደርገናል እግዚአብሔር። ጠብቁ ኢትዮጵያውያን። እኛ በምህላ እኛ በተሰበረ ልብ እኛ በእንባ መሬት ወርቀን እግዚአብሔርን ከለመንነው ኢትዮጵያችን ተረጋግታ ወደ ቀደመ ክብሯ መመለሱ አይቀርም። ሌላ ሀገር ስለሌለን አለ ነው። ለሕዝብ ሁሉ የሚሆን ደስታ ተባለ አማኑኤል። ለሕዝብ ሁሉ የሚሆን ምን? አቤት! በጭንቅና በመከራ ለነበረች ዓለም ሰላሟ ክርስቶስ። ታስተውላላችሁ። ያለዚህ ጌታ ኑሮ እንደሌለ እሱን ሳትደገፉ መኖር እንደማይኖር ህልውናችሁ እሱ እንደሆነ ደስታችሁ እሱ ስለሆነ እሱን ይዛችሁ እንደቆማችሁ ታስተውላላችሁ። እሱ ላይ ባትደገፉ በራሳችሁ መቆም እንደማትችሉ ታስተውላላችሁ። በዮሐንስ ወንጌል ምዕራፍ 15 ቁጥር 4 ጀምሮ ስታነቡ እንደዚህ ተብሎ ተጽፏል። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ላይ ሊያፈራ እንደማይቻለው እናንተ እንደዚሁ ያለ እኔ ልትኖሩ አትችሉም። ያለ ክርስቶስ መኖር ይቻላል? ይቻላል ወይ? እውነት ነው። ቤት ባይኖራችሁ መኖር ይቻላል አይቻልም? ይገርም። አሁን ቤት ያለው ሰውና እዚህ ውስጥ ተከራይቶ የሚኖር ሰው አለ። ልዩነቱ ምንድን ነው? ልዩነታቸው ምንድን ነው? ቤት በራሱ ቤት ኖሮት የቤት ኪራይ ሳይከፍል የሚኖር ሰው አለ። ደግሞ ቤት ተከራይቶ ደግሞ ኪራይ እየከፈለ የሚኖር ሰው አለ። ልዩነታቸው ምንድን ነው? ኪራይ መክፈላቸው ማለት ዓለም እኮ ኪራይ ቤት ነው አይደለም? የሆነ ሰዓት የሁለታችን በነገራችን ላይ ብዙ ጊዜ እናገራለሁ። ተከራይ ተቀምጦ የአከራይ ሬሳ ይወጣል። እንዳደነቁት ደግሞ አከራይ ማ ተቀምጧል። ተከራይ ተቀምጦ የማን ሬሳ ይወጣል? የአከራይ። ስለዚህ ሁሉም ተከራይ መሆኑን ማስተዋል ያለበት ነው። ሁሉ ምንድነው? እስቲ ሁላችን ተከራይ ነን በሉ። ስለዚህ ቤት ባይኖራችሁ ትኖራላችሁ፣ ዘመድ ባይኖራችሁ ትኖራላችሁ፣ ደሞዝ ባይኖራችሁ ትኖራላችሁ፣ እውቀት ባይኖራችሁ ትኖራላችሁ። እና ማን ካለ በምንኖረው ካላችሁ መድኃኒዓለም ካላችሁ ትኖራላችሁ። እሱ ካለን አንኖር። ማን ካለ ነው የምንኖረው? እግዚአብሔር ካለ እንኖራለን። የሚያኖር ዘመድ የለም አለ። የሚያኖር ስራ የለም አለ። የሚያኖር ስልጣን የለም። ማን ነው የሚያኖረው? መኖሪያችን ማን ነው? በአንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 27 ላይ ያ የፍቅር ሰባኪ ቅዱስ ዮሐንስ ሲነግረን እንዲህ ያለው በእርሱ ብቻ ኑሩ አለ። በማኖሩ በቃ መኖሪያ ክርስቶስ ነው። በእርሱ ኑሩ። በነገራችን ላይ በዚህ ሰዓት ከህመም የሚኖሩ አሉ፣ በሆስፒታል የሚኖሩ አሉ፣ እድሜ ዘመናቸው በጸበል ስፍራ የሚኖሩ አሉ፣ ታመው በቃ አልጋ ላይ ተጣብቀው በሰፈር ውስጥ በማይታዩ መኖር ሞቷል አለ የሚባል ሰው ሁሉ አለ። እነዚህ ሁሉ ይኖራሉ። የሚያኖራቸው ማለት አቤት እግዚአብሔር ነው መኖሪያችን። ስለዚህ ባጭር ቃል ምን አለን? ለበው ኑሩ ታስተውላላችሁን? ያደረኩላችሁን ታስተውላላችሁ፣ የሰራሁላችሁን ታስተውላላችሁ አላቸው። በመንገድ ላይ ገበያተኞች ናቸው አሉ። ምኖች ናቸው? 3 ገበያተኞች ገበያ ወጥተው ለሚስቶቻቸው የሆነ ለቤት የሚያስፈልግ ነገር ገዝተው ሲሄዱ ሽፍቶች አገኟቸው። ምኖች አገኟቸው? ዛሬ በመንገድ ጠብቀው በጉርባ ሸምቀው አደጋ የሚጥሉ ሰዎች አሉ። በእነሱ እጅ ላይ አማኑኤል አይጣላችሁ። ዛሬ ሰው እንደ በሬ የሚሸጥበት ሰዓት ነው አይደለም? ኢትዮጵያውያኖች ከፍተው በገዛ ሀገራችን ላይ ወጥተን እንዳንገባ በየመንገድ እየጠበቁ ካህን አይሉ፣ ገበሬ አይሉ፣ የተማረ አይሉ፣ ያልተማረ አይሉ፣ አለው የለውም አይሉ፣ ገንዘብ ያልከፈለ እንደ በርግ እየታረደ የሚኖርባት ሀገር ሆናለች። በየሰፈሩ የተደራጁ የጎበዝ አለቃዎች በርትተውባታል። እና እንዲህ ባሉ ክፉ ሰዎች ላይ አይጣላቸው። ሽፍታዎቹ 3ቱን ሰዎች ያዙ። በሉ ብር አውጡ ሲባሉ የያዝናትን ብር ለሚስቶቻችን ዕቃ ገዝተን እየመጣን ነው፣ ብር ስለሌለን ባይሆን የገዛነውን ውሰዱ አሏቸው። የአንዱ ዕቃ ሲከፈት ቃሪያ ነው ያለበት። ምንድን ነው ያለበት? ለቃሪያ የምታቃጥሉ ሰዎች አላችሁ።
ባላችሁን እንደ ቃሪያ የምታቃጥሉ እያንገሸገሻችሁ ሰክሮ እንዲመጣ የምታደርጉ ሰዎች አላችሁ ነው። በነገር አትውጉ፣ ተደማመጡ፣ ተቻቻሉ፣ በጠረጴዛ ዙሪያ አውሩ። የቤታችሁን ገመና ጎረቤት አይስማባችሁ እና ቃሪያን የያዘው። ሁለተኛው ደግሞ ድንችን የያዘው ምንድን ነው ያዘው? ጥሩ ነው፣ ድንች በዳጣ ሊያበሏቸው እንደያዘ ምንድን ነው ያዘው? ሶስተኛው ደግሞ ዱባ ነው ያዘው። ምንድን ነው ያዘው? ዱባ ነው ያዘው። እና ይገርማል። የሚያረጉትን አጡና ቃሪያ ምን ያደርግልኛል አለ ሽፍታው። ድንች ምን ያደርግልኛል? ጥሬ ድንች። ዱባስ ምን ያደርግልኝ ደግሞ አለ። ተናደደና ዱባ ያስከውን ብላ፣ ቃሪያ ያስከው ምን በል ብላ። ቀጥሎስ ድንች ያስከው ሲባል ድንች የያዘው ደስ አለው፣ ዱባ ያዘው ደስ አለው። ይሄ የባለ ቃሪያውን አሰቡ ምን እንደሚሆን። ያዛችሁትን ጨርሳችሁ በልታችሁ ትሄዳላችሁ ተባለ። የሰማችሁ ቃሪያ የሚበላው ሰውዬ አንድ ጊዜ አፍ ውስጥ ከቶ እንባው ጠብ ማለት ጀመረ። ዱባ የያዘው ሰውዬ እንዴት ይጋጥለት? ያ የሚያህል ዱባ እንዴት አድርጎ ይንቀሰው? ግራ ገብቶ ሲለው ሲያሟልጨው አልነከስ ሲለው። አሁን ከዱባ በላይ ትልልቅ ሰዎችን የምትበሉ ሰዎች አላችሁ አይደል? ትልልቆቹን ላይ የተቀመጡትን እንክት አድርጋችሁ የምትበሉ ሰዎች። አይ ድፍረታችን እንደው እንደው አቡነ ተክለ ሃይማኖት ጸሎት እንደው ይመልሰን በእውነት። ትልልቅ ሰዎች እኔ ስም አልጠራላችሁ ታውቃላችሁ። በየቲክቶክ ላይ አበሳ ብታሳይ ትናንትና አባቶቻችንን እኛ አክብረን ያስከበርናቸው እኛ ነን አይደል? ሊቃነ ጳጳሳቱ ዛሬ እንዲህ እዚህ ግባ በማይባሉ ሰዎች ይውላችሁ ጳጳሱ ፓትርያርኩ አይቀር ማን አይቀር ሲሰደድ ታያላችሁ። ከዛስ እኛም ባለ ኮሜንት ነን አይደል? ከስር ገብተን አባቶችን ስንሰጥ ከዛስ ንስሐ ማን ጋር ነው የምትገቡት? ንገሩኝ እንጂ ፍርድ ቤት ነው ንስሐ የምትገቡት? ንገሩኝ በማርያም። እኛ እኮ ነን ማክበር ያለ እኛ ላከበርነው ሌሎች ቤተ እምነቶች ያከብሩልን አባቶቻችን። ንገሩኝ በማርያም። እንደው የፈለገ ነገር ይኑር የትኛውም ቅድስና ይኑር እንደው በእግዚአብሔር ፊት ከነሱ የተሰጠ ከነሱ የተሻለ ጽድቅ የለንም። እርግጠኛ ነኝ እነሱ የደረሱበት ክብር ላይ አልደረስንም። ስለዚህ ቅድም እኮ ለበውክሙ አለን። ታስተውላላችሁ። ጳጳስ የተሳደበ ሰው ያለ ሰው ካለ ታስተውላላችሁ እያለ ነው መጽሐፍ። ምን እያደረክ እንደሆነ ክርስቶስ እኮ ታስተውላላችሁ ያደረኩትን ስለ ጎንበስ ብዬ ነው የሰማችሁ። ጎንበስ ብዬ ነው፣ ታዝዤ ነው፣ ዝቅ ብዬ ነው፣ እግራችሁን አጥቤ ነው ታስተውላላችሁ ያደረኩት እያለ ነው። እና ቃሪያ እየበላ እያለቀሰ መሳቅ ጀመረ። ቢቸግረው ሽፍታው ተናደደና አንተ ደግሞ ንባፍ ይወርዳል ደግሞ መልሰህ ታለቅሳለህ ምን ሆነህ ነው ሲለው ዱባ የሚበላውን አይቼ ነው አለ ይባላል። ማን የሚበላው? አቤት አቤት እግዚኦ! እኛ ቤት የሚያስለቅስ ታሪክ እያለ በሰው ቤት የምንስቅ ጀግኖች ነው አይደል? የኛም ቤት አላስተካከልን ሰው ቤት ገብተን እየተፈፈትን ያለ ሰዎች ነን። ስለዚህ ማን ምሕረት ያርግልን? እንደው በዚህ ጉባኤ ያላችሁ ኦርቶዶክሳውያን እኔ ቅድም ተናግሬ ያለው በግል ህይወቴ እኔ የሚያስተምር ነገር የለኝም። ራሴን ወክዬ ስለምናገር ሰማችሁኝ አይደል? እንደው የሆነ ቦታ ደካማ ነገር ልታዩብኝ ትችላላችሁ። የማይጠበቅ ቦታ ላይ ልታገኙ ትችላላችሁ። እኔን አትዩ እና አንድ ነገር ብቻ እንደው አደራ እላችኋለሁ። እንደው በአቡነ ተክለ ሃይማኖት በጻድቁ ስም አደራ እላችኋለሁ። አንድ ነገር ብቻ የኪዳነ ምሕረት ልጆች ከሆናችሁ ቃል ግቡልኝ። በሶሻል ሚዲያ የቤተ ክርስቲያን መምህራኖቻችን አባቶቻችን ቢያጠፉ እንኳን ስርዓት አላት ቤተ ክርስቲያን፣ ህግ አላት ቤተ ክርስቲያን። ራሱን የቻለ ጉዳይ አለው። እኛ አይመለከተንም። ስለ ራሳችን ኃጢአት ነው የምናለቅሰው። ሊቃነ ጳጳሳትን የሚሳደቡ ሰዎች ሲመጡ ሪፖስት እያደረጋችሁ ኮሜንት እየጻፋችሁ እየተሳደባችሁ ያላችሁ ሰዎች ንስሐ ግቡ። ይሄ አትሮስ፣ ይሄ መስቀል፣ ይሄቺ ቤተክርስቲያን ምስክር ትሆናለች በፍርድ ሰዓት። ሰማችሁኛል? ለበውክሙ ታስተውላላችሁ። እያደረግን ያለነውን እየሄድንበት ያለውን መንገድ ታስተውላላችሁ። ዲያቆኑ ቄሱን አይታዘዝም። በቅዳሴው ሰዓት ዲያቆናት ንጹሐን እላገሉ ክነፊውም ለተልእኮ ምስጢር በሪበዛቲ ጠረጴዛ ይላል አባ ጊዮርጊስ ዘጋስጫ። እንዲላላኩ ነው ዝቅ ብለው። አው ካህኑ እየመረቀው ነው ወደ ክህነት ማድረግ ያደርሰው አይደል?
አባቱን እየታዘዘ አባቱ እየመረቀው ካህኑ እየመረቀው እንደውም በቅዳሴ ማርያም ከኔ ጋር እየተራዳኝ ያለውን ይህንን ዲያቆን ወደሚበልጠው ወደኛ ክህነት ማዕረግ አድርሰው የሚል ቃል አለ። ከዛ ዲያቆኑ ምን ይላል? አሜን ነው የሚለው አይደል? ሙሉ ጸጋው ነው ያ እንደ ቅዱስ እስጢፋኖስ በጸጋ እንዲከብር ታማኝ ዲያቆን ሆኖ ዛሬ እንዳገለገለ ነገ ደግሞ የጴጥሮስን ስልጣን ይዞ ሕዝብ እንዲመራ እንዲያገለግል ባርከው ብሎ ይለምነዋል፣ ይመርቀዋል። ዛሬ ለጽናው ኳፍም የሚያቀርብ ዲያቆን በመከራ ነው ራሱ ቄሱ ጎልበስ ብሎ የለም መታዘዝ የለም። እናስተውል፣ ሁላችንም ራሳችንን ፈትሽ። የጎሪጥ እየተያየን ነው፣ እንተጣልተናል። የውሸት ነው የምናስመስለው። ይኸው ባል ጥሪ ካለበት ሰርግ ቤት ሲሄድ ሚስቱ ጋር አንድ አይነት ልብስ ለብሶ ስታዩ ፍቅር መስሏችሁ እንዳትሸወዱ። ገና አይደለም፣ ቤቱ ሰላም አይደለም። እንደው እያስመሰልን ያለነው ችግር አለ፣ ገና ያልተቀረፈ ነገር። አንድ ቤት ውስጥ ሆኖ አልጋ ለይተው ቤት ከፍለው የሚኖሩ ብዙ ሰዎች አሉ። ሰው እንዳያቀባቸው ግን እያስመሰሉ የሚኖሩ። የውሸት እየኖራችሁ የእውነት እንዳትሞቱ። ማስመሰል ምን ያደርጋል? ክርስትና ኑሮ ይፈልጋል ወደ አይደለም። እንኑረው ክርስትና ከኔ ጋር ናችሁ። እንኑረው ክርስትና መኖር ይፈልጋል ክርስትና። ስለዚህ እርስ በርሳችን እንታረቅ። እስቲ ከኔ ጋር እርስ በርሳችን ነው እንታረቅ። እንደው አቡነ ተክለ ሃይማኖት የመጨረሻ ቃሌ ይሁን። እንደው ሶሻል ሚዲያ የምትጠቀሙ ሰዎች ካላችሁ ከኔ ጋር ናችሁ። ሶሻል ሚዲያ የምትጠቀሙ ካላችሁ እንደው በድንግል ማርያም ይለያዛችሁ። ዛሬ ቤተክርስቲያን ብዙ ፈተና አለባት። የውስጡ እኛ ፈተና ባንሆንባት ጥሩ ነው ቤተክርስቲያን። እኛ ራሳችን አንድነት አጥተን ቤተክርስቲያንን ለሌላ ነገር አሳልፈን እየሰጠን እኛ ተቺዎች፣ እኛ ሰላቢ፣ እኛ ነቃፊ በነገራችን ላይ የማናስተውለው አንድ ነገር አለ። ለዚህ ነው ዛሬ ይህንን ትምህርት ርዕስ ያነሳሁበት። ለበውክሙ ታስተውላላችሁ ያልኩበት አንድ ምክንያት የምንመሰላችሁ ቤተክርስቲያናችን ላይ የተሰራ አንድ ትልቅ ስራ አለ። ይሄንን ዛሬ እንድታውቁ ፈልጋለሁ። ምንድነው ካላችሁ ምዕመኑ አባት አልባ እንዲሆን ስራ እየተሰራ ምን አልባ እንዲሆን ካህናትን እንዲጠሉ አባቶችን ልትለቁ አባት የሌለው ቤተክርስቲያን አስባችኋታል? የሮማ ካቶሊክ ዛሬ ምን እንደደረሰች አባት አልባ እንድንሆን አባቶቻችን እንዳናምናቸው መምህረ ንስሐችን መተን ምክረ ካህን እንዳንቀበል የአባቶቻችን ኃጢአት እየገለጹ የሚነግሩ የሰሩትንም ያልሰሩትንም እያወጁልን ከአባቶቻችን እንድንሸሽ ተደርገናል። ስለዚህ ነገ ላይ እንዲህ አይነት ስራ የሚሰራው ተዋሕዶን ለማዳከም የጠላት ስራ ነውና አባቶቻችን ላይ የመጣውን ዘመቻ ሁላችሁም ኦርቶዶክሳውያን አባት ያስፈልገናል አያስፈልገንም? ያስፈልገናል አያስፈልገንም? እኔ እግዚአብሔር ይመስገን ንስሐ አልገባም። የሰማችሁ ደግሞ ለምን ብላችሁ እንዳትጠይቁኝ አልናገርም። ከኔ ጋር ናችሁ። እኔ በዓት የለኝም፣ የማገለግልበትም ደብር የለኝም። ሀገር ለሀገር ተንከራትቼ ነው የማገለግለው። ልጆቼን ልጎበኝ አልችልም። ንስሐ ስጠን የሚሉኝን የት አስቀምጬ ነው የምመክራቸው? ስለዚህ እኔው ራሴ አንድ ቀን ንስሐ ልገባ ስለምችል እኔ አንድ ቀን ልስተካከል ስለምችል ተስተካከሉ። እኛን አትዩ፣ እኛ ደካሞችን አትዩ። ከኔ ጋር ናችሁ አይደል? ስለዚህ ምዕመናን በድንግል ማርያም ይዣቸዋል። ዛሬ አባቶች ተጠልተዋል አይደል? አታስፈልጉንም የሚል መጥቷል። ዛሬ በመነኮሳት ይጣጅ ነገ ወደ ካህናቱ ይቀጥላል። መነኩሴ ምን ያደርግልናል? መነኩሴ ቤተክርስቲያን አገለገለ እንጂ ሱቅ ከፍቶ ሆቴል ከፍቶ ንግድ ጀመረ ንገሩኝ እንጂ አሁን ራሴን ለማረም ምን የትኛው ደሞዝ ሊቀርብን ምን የሚከፈል ምን የሚቀርብን ነገር አለ? ምንም የለም። ብፁዕ ወቅዱስ አባታችን አቡነ ተክለ ሃይማኖት እኛ ግብፃውያንን አይደለም ምሳሌ የምናደርገው ኢትዮጵያውያንን ነው። እኛ የተክልዬ ልጆች ነን። እኛ የሀብትዬ ልጆች ነን። የሰማችሁ ነው። አቡነ ተክለ ሃይማኖት በባህት የኖሩበት ጊዜ አለ። አዎ ደግሞ ከባህታቸው ወጥተው ደግሞ ዞረው ተዟዙረው ወንጌል አገልግለዋል። ይካዳል? ይካዳል ወይ? አይካድም። በትግራይ ሄደዋል። በዚህ በወሎ መስመር ሄደዋል። በደቡብ ሄደዋል። አቡነ ተክለ ሃይማኖት በአራቱ አቅጣጫ ወንጌል ሰብከዋል። ሰማችሁ? ስለዚህ እኛ የተክለ ሃይማኖት ልጆች ወጥተን ብናገለግል ጥቅሙ ለእናንተ ነው፣ ጥቅሙ ለእኛ ነው። አዎ አንዳንድ ነገር ደካማ ነገር ሊታይብን ይችላል። በድካማችን የሚራራ ደግሞ ጌታ አለ። ዕብራውያን መልእክቱ ላይ ቅዱስ ጳውሎስ ነግሮናል። በምን የሚራራ? በምናችን የሚራራ?
ኢየሱስ ክርስቶስ እኮ 40 ቀን ነው አይደል ገዳም የተቀመጠው? ከ40 ቀን በኋላ እኮ ወጥቷል ለማገልገል። ይኸው ራሳችሁን ብቻ ተመልከቱ፣ ነፍሳችሁን ተመልከቱ፣ ራሳችሁን አድኑ፣ ራሳችሁን ነፃ አውጡ፣ ለበው ግቡ አለ። ታስተውላላችሁ። እያደረግነው ያለነው ነገር ልክ አይደለም። ደግሜ ልንገር፣ ሐዲዱን ስተናል። ኦርቶዶክሳውያን መቼ እንደሆነ አላውቅም፣ ከመስመር ወጥተናል። ሐዲዱን የሳተ ባቡር ወዴት እንደሚሄድ አይታወቅም። አቅጣጫችን ጥሩ ላይ አይደለም። እየሄድንበት ያለው መንገድ ቤተክርስቲያኒቷን ፍጹም የሚያስጠላ ቤተክርስቲያንን አደጋ ላይ የሚጥላት መንገድ ላይ ያለነው። የሚዲያ አጠቃቀማችሁ የተስተካከለ ይሁን። ስድቡ ሲመጣ ተሳዳቢዎችን በአግባቡ መቅጣት አትችሉ። እኛ አሁን በኢትዮጵያ ያለውን በቤተክርስቲያናችን ያለውን አንዳንድ ቪዲዮ ስንሰራ አንዳንድ ጠላቶች ተባብረው በአንድ ቀን ቪዲዮን ያስጠፉብናል። ኦርቶዶክሳውያን ግን ምቀኞች ስለሆነ እንማምላክ መደጋገፍ ስለማንችል መጠላለፍ ላይ ነው እንጂ አንበሶች መደጋገፍ ላይ እኛ የለንበት። አብሮ ማደግ የሚባል ነገር የለንም። አያት ከዛ በኋላ እኛ አካውንታችንን ያዘጋሉ፣ ቪዲዮአችንን ያስጠፋሉ። ድምፅ እንኳን መሆን አልቻልን። አያት ነገስ በሌላ የሚደረገው በእናንተ ቢደረግ የዛ ሰዓት ነው ትነቁት። ስለዚህ ምንድነው አርጎ ብላችሁ ተንበርከኩና ጸልዩ፣ አስተውሉ። ጠላት በዙሪያችን እንደሚውጠን ሊውጠን እንደፈለገ አንበሳ እያገሳን ያለው የሚተኛበት ጊዜ አይደለም። ራሳችንን እናዋርድ። ከኃጢአት ራሳችሁን ለዩ። ድንግል ማርያምን የምትወዳት ከሆነ ክርስቶስን የምትወዱት ከሆነ የእግዚአብሔር ልጆች ከሆናችሁ በቃ ክርስቲያን ሊኖር እንደሚገባው ኑሩ። እስቲ በቃ ሕይወታችሁን አስተካክሉ። ከእግዚአብሔር ያለፈው ዘመናችን ይብቃል። የዚህ ቀሪ ዘመናችን ከእግዚአብሔር ጋር አስተካክለን እንጠራ እንጂ እንዲሁ ኃጢአት እየሰራን በኃጢአት እኮ ልንሞት ነው። አሁን ከዚህ በኋላ ስንት ዓመት እንደቀረ ምን እናውቃለን? ከዚህ በኋላ ስንት ዓመት ይኖራል? አስባችሁ ታውቃላችሁ? ከዚህም በኋላ አንድ ዓመት ማይኖር ሰው ይኖራል። እኔ ስንት ዓመት እንደምኖር ምን አውቃለሁ? ከዚህ በኋላ ግማሽ ዓመት ማይቆይ ሰው ይኖራል። 10 ዓመት ላንቆይ እንችላለን። 1 ዓመት ላንቆይ እንችላለን። ግን ግድ የላችሁ በሚሞት ስጋችሁ ላይ ኃጢአት አይንገስባችሁ። ቅዱስ ጳውሎስ ለሮሜ ክርስቲያኖች ሲጽፍ እንዲህ አለ፣ በሚሞት ስጋችሁ ላይ ኃጢአት አይንገስባችሁ አለ። ስለዚህ በኃጢአት የቆሸሸው ሰውነታችሁ በንስሐ አጥሩ፣ አስተውሉ፣ በማስተዋል እንመላለስ። ስለዚህ እኛ በማስተዋል ስንቆም የሰውን ኃጢአት ስንገልጥ ሳይሆን ስንከድን፣ ወንድማችን ሲወድቅ ስንደግፈው፣ ለመውደቅ ኃጢአት በሰራ ሰዓት ኃጢአቱን ኖሮ መሸፈን፣ በበደለ ሰዓት ምሕረት ማድረግ፣ ይሄ ከሁላችን ይጠበቃል። እዚህ ውስጥ አሁን ጻድቅ ሆኖ የገባ ሰው አለ? እስቲ እኔ ጻድቅ ነኝ፣ እኔ ምንም ነገር የለብኝም የሚል ሰው አለ? ሕፃናት ሊሉ ይችላል፣ እነሱ ሊሉ ይሻላል። እግዚአብሔር ስለ ሕፃናቱ ብሎ ይማራል። ስለነዚህ አንድ ፍሬ ሕፃናት ብሎ እግዚአብሔር ምሕረት ያድርግልን። አዋቂዎቹ ይኸውና እንዴት አድርገን ጎሮሯችን እንደምንፈለቅቅ ጠፍቶናል። ይሄ እሑድ ዕለት አቤት የምታዘበው በቃ ጉድ ነው የሚባለው። 2 ሰዓት ቁርባን የተቆረበበት ሀገር ነበር። ስንት ሰዓት አልኳችሁ? 2 ሰዓት ሙሉ እሑድ ዕለት ሕፃን በሕፃን ነው በቃ ቤተ መቅደሱ። የሰማችሁ ነው። ወንጌል ለማስተማር ራሱ የሕፃናቱ ብዛትና ጩኸታቸው አልተቻለም። ከዛ እየመጡ እናቶቻቸው ግሮሯቸውን የሕፃናቱን ግሮሮ ፍልቅቅ እያደረጉ ያቀርቧቸው። እኛ እኮ እናንተ መሸከም እንዲህ ስለከበዳችሁ እንጂ ብንፈለቅቃችሁ ደስ ይለናል። ወንጌል ያልፈለቀቀው አፋችሁን ማን ይፈለቅቀዋል? ወንጌል እየተማራችሁ የአፋችሁ ግን አልተፈለቀቀም። የእኛ አፍ የሚፈለቀቀው ለስድብ ነው። የእኛ አፍ የሚፈለቀቀው ለሐሜት ነው፣ ለትችት ነው። አያችሁ፣ ለክፋትማ አፋችን ምላሳችን ከባድ ነው፣ ይዘረጋል። ይኸው ለቁርባኑ ግን አፋችን ተደፍኗል። የልጆቻችን ሲሆን ጉሮሯቸውን እየፈለቀቅን እናቀርባቸዋለን። የእናንተንም ጉሮሮ መድኃኔዓለም በቸርነቱ ይፈልቅልን። ወደ ቅዱስ ቁርባኑ ቤተክርስቲያን ጡረታ መውጫ አይደለችም፣ አታርጓት። ንስሐ እንግባ። እስቲ ንስሐ እንግባ በሉ። ሲኦል እንዳንገባ፣ የት እንዳንገባ? ከዚህ በኋላ ከእግዚአብሔር ጋር እንታረቅ። እስቲ ድንግል ማርያምን አንድ ነገር ለምንናት ብቻ እንሄዳለን። ቆይቼ ስለመጣው በጣም በርከት ብላችሁም ስላገኘኋችሁ ደስ ብሎኛል። እስቲ 2 እጃችሁ ወደ ሰማይ አንስታችሁ ድንግል ማርያምን አንድ ነገር ለምናታል። እንለምናት አይደል? እመቤቴ በሏት፣ ኪዳነ ምሕረት በሏት፣ አዛኝቷ በሏት፣ ወለላይቱ በሏት፣
እማዋይሽ በሏት፣ ድንግል ማርያም በሏት። ለአንቺ ነው እንጂ ለሌላ ለማን ይነገራል? ለእሷ እንንገራት አይደል? ለእሷ እናዋያት አይደል? እሷን እንለምናት አይደል? የአስራት ሀገርሽን በሏት። እንደው በማርያም ከልባችሁ ለምኗት። የአስራት ሀገርሽን በሏት። አይሰማም? እመቤቴ የአስራት ሀገርሽን በሏት። ኢትዮጵያን አስቢያት እመቤቴ በሏት። የአስራት ሀገርሽን ኢትዮጵያን አስቢያት፣ ኢትዮጵያን አስቢያት። መድኃኔዓለም እኛ ልጆችን አስበን፣ በምህረት አስበን፣ በይቅርታ አስበን፣ በቸርነት አስበን አባታችን ጻድቁ አቡነ ተክለ ሃይማኖት ጸሎት ያስፈልገናል። ለተበታተነው ለኛ ጸሎት ያስፈልገናል። ለጠፋነው ለኛ ጸሎት ያስፈልገናል። በኃጢአት ገመድ ለታሰርነው ለኛ ጸሎት ያስፈልገናል። አቡነ ተክለ ሃይማኖት ያልቅሱልን። በሳቸው ጸሎት በሳቸው እንባ ምሕረት ያርግልን እግዚአብሔር። የጠፋነውን ይመልስልን፣ የተበታተኑትን ይሰብስብልን፣ የተለያዩትን አንድ ያርግልን። ጸብ የተዘራባቸውን የሰላም አምላክ ክርስቶስ መሃላቸው ይግባልን። ምስራቁን ሰላም ያርግልን፣ ምዕራቡን ሰላም ያርግልን፣ ደቡቡን ሰላም ያርግልን፣ ሰሜኑን ሰላም ያርግልን። የምንሰማውን ክፉ ነገር ያርቅልን። በጭንቅ ያሉትን ይታደግልን፣ በመከራ ያሉትን ይታደግልን። መድኃኔዓለም የታሰሩትን ያስፈታልን፣ በስደት ያሉትን ይጠብቅልን። ሀገራችንን እንደቀደመ ሰላም ያርግልን፣ የቀደመ ክብሯን ይመልስልን፣ የሀገራችንን ሰላም ያረጋግጥልን። መድኃኔዓለም ወጥተን ምንገባባትን ሀገር ይፍጠርልን፣ ገዢና ተገዢውን ያስማማልን። እስቲ ኪዳነ ምሕረትን በደንብ አድርጋችሁ አመስግኗል። ከዛሬ በኋላ ጸሎታችሁ ለሀገራችሁ ይሁን። የሰማችሁ የሀገራችሁ ጸሎት ይሁን። የአስራት ሀገርሽን ኪዳነ ምሕረት አደራ በሏት። ታምረኛዋ የጉራሯ ኪዳነ ምሕረት እንደው ጉራምባ ብዬ ጠራው። ጉራምባ ማርያም ትባላለች። እዚህ ምንጃር ውስጥ በረከቷ ይደርብን፣ የድንግል ማርያም በረከት ይደርብን። ስለዚህ የኪዳነ ምሕረት ልጆች እንደዚህ ስትበዙላት ድንግል ማርያም ደስ ይላታል። ዛሬ አላየናትም እንጂ ኃጢአት ከልሎን ኃጢአት ሸፍኖን አልተመለከትናትም እንጂ አለች ድንግል ማርያም አለች ኪዳነ ምሕረት መካከላችን። ኃጢአተኞች ናቸው ብላ አልተወችንም። በመካከላችን ልጆቿን እየባረከች በዘርፋፋ ቀሚሷ በመካከላችን እያለፈች እየባረከችን ነው ድንግል ማርያም። አመስግኗት በደንብ አድርጋችሁ። አዎ እመኑ፣ በእኛ መካከል ናት የአምላክ እናት። በዘርፋፋ ቀሚሷ ተሸፍነን ይህን የመከራ ዘመን ሸፍና ታሳልፈ፣ ይህንን ክፉ ዘመን ኪዳነ ምሕረት ከልላ ታሳልፈ፣ ኪዳነ ምሕረት ከልላ ታሳልፈ። እናንተ የተጨነቃችሁ ኪዳነ ምሕረት ከጭንቅ ትገላግላችሁ። እናንተ የታመማችሁ ድንግል ማርያም ከሕመም ትገላግላችሁ። እናንተ ዙሪያው ገደል የሆነባችሁ ኪዳነ ምሕረት ትድረስላችሁ። ድንግል ማርያም ቋጠሮን ትፍታላችሁ። ደስታ ይዛ ወደ ቤታችሁ ትግባላችሁ። እኛ ምንም አንፈልግም፣ ሁሉ ቢጎድልብን እቺን ሀገር ግን ሰላም ያርግልን። መድኃኔዓለም ምን ያርግልን? ምን ያድርግልን? ወጥተን የምንገባባት ሀገር ትሆንልን፣ ሰርተን የምናገኝባት ሀገር ትሆንልን። እዚህ ያላችሁ ልጆቼ ሁላችሁም ጸሎታችሁን መድኃኔዓለም ይስማችሁ። ለበውክሙ ታስተውላላችሁ ተብለናልና እግዚአብሔር ወደ ማስተዋል ይመልሰን። እግዚአብሔር ወደ ማስተዋል ይመልሰን። አባቶቻችን በማወቅ ባለማወቅ የተናገርን ንስሐ እንግባሽ። እሺ በሉ፣ እሺ በሉ። አሁን እንደው አባ ለራሱ ነው እንዳትሉኝ፣ እሺ? እኔ ለራሴ አይደለም። ብንሰደብ ምንም አይደለም፣ ክብር ይጨመርልናል አይደል? ለእናንተ ግን ኃጢአት እንዳይሆንባችሁ ነው የምነግራችሁ። እሺ ልጆች አደራችሁ። በተክልዬ ይኸው በቆምኩባት አውደ ምሕረት ንስሐ እንግባ። የሰደብን ያማን የተቸን የማይገባ የጽፈት ነገር የተናገርን በሌሉበት አሉ በዋሉበት ብለዋል ያልነውን ሁሉ ንስሐ እንግባ። እስቲ ንስሐ እንገባለን የምትሉ ግማሾቻችሁ ወደ ታች አላላችሁም እኮ ግን ንስሐ እንግባ ነው ያልኩት። በደፈናው ሁሉ ነገር ንስሐ እንግባ። እጅ እንዳወጣችሁ እሷ እጇን ትዘርጋላችሁ።
እጃችሁ እንደዘረጋችሁ ኪዳነ ምሕረት እጇን ትዘርጋላችሁ። ከዚህ በኋላ ጸብ የለም። የተጣላ ይታረቃል፣ የበደለ ይካስ፣ የቀማ ይመልስ፣ ይቅር ለእግዚአብሔር ተባብለን ደግሞ እግዚአብሔርን እያገለገል ሙሽራው ክርስቶስን እንድንጠብቅ እግዚአብሔር አምላካችን በቸርነቱ ሁላችንም ይርዳን፣ ይቆየን። ላስተማሩን ለመከሩን ለመምህራችን ለመላከ ኤዶም ቆሞስ አባ ሕርያቆስ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን እግዚአብሔር አምላክ ያርዝምልን። እኛም በሰማነው ቃል 30፣ 60፣ 100 ያማረ ፍሬ አፍርተን መንግስቱንና ጽድቁን እንድንወርስ የእግዚአብሔር አምላካችን ፈቃድ ይሁንልን። ለበውክሙኑ ታስተውላላችሁን ብለው ሰፋ ላለ ደቂቃ የሚስማማንን የሁላችንንም ጉለት የሆነውን የእግዚአብሔርን ቃል በሚጣፍጥ አንደበት አስተምረውናል። በድጋሚ የአገልግሎት ዘመናቸውን እግዚአብሔር አምላክ ያርዝምልን፣ ቃለ ሕይወት ያሰማልን። ቀጥታ የምንሄደው ወደ ዝማሬ ነው። ከዛ በፊት ግን አንድ ምስክርነት ነግራችሁና ወደ ዝማሬው እንሄዳለን። ኪዳነ ማርያም እባላለሁ። የምሰራው በባንክ ውስጥ ነው። በምሰራበት ባንክ ውስጥ ደንበኛ የሆነች አንዲት ሴት ነበረች። እርሷም በእኔ ላይ የማጭበርበር ስራ ሰራችብኝ። ያ ስራ ቀጥታ እኔን የሚያስጠይቅ ነበር። ብዙ ሺህ ብሮችን